ሂድሮኒፍሮሲስ በኩል የተለመደ ሁኔታ ሲሆን ከኩላሊቱ እና የፔልቪክ ካሊክስ ስርዓት መሰፋፋት ይኖረዋል። ይህ በእርጉዝነት ወቅት በአንተናታል አልትራሳውንድ ላይ ሊገኝ የሚችል በጣም የተለመደ አኖማሊ ነው። አስገራሚ ነገር ግን ከዚህ ህፃናት 50% በምስክር ጊዜ መደበኛ መሆናቸው ተገኝቷል። ከዚህ 50% ደግሞ አስፈላጊ ምክንያት ሊኖራቸው ይችላል። ስለዚህ በቀደም 20 ወይም 30 ዓመታት በፊት ከነዚህ ህፃናት ብዙዎቹ ምልክት ሲያሳዩ ብቻ ይገኙ ነበር። ይህም ማለት ህፃኑ በቫይረስ ሲያደግፍ ወይም ሆዱ ሲታበዝ ወይም የሚሽከረከሩት ህፃናት በሽንት ብዛት መቀነስ እና በሽንት ውስጥ ብዙ እባ ሲገኝ ነበር። በአልትራሳውንድ ቴክኖሎጂ ያለው እድገት ምክንያት አሁን ይህን ሁኔታ በእርጉዝነት ወቅት ማግኘት እንችላለን እና አሁንም ይህ ሁኔታ በሚገኝበት በጣም የተለመደ መንገድ ሆኗል። በእርጉዝነት ወቅት የኩላሊት መታበዝ ሃይድሮኔፍሮሲስ ማወቅ ይህን ሁኔታ ለማወቅ በጣም የተለመደ መንገድ ነው። ስለዚህ ከእነዚህ ህፃናት ሁሉ ግን አይደሉም የሚያስፈልጋቸው ግብዣ ግን አንዴ ምርመራው ሲያሳውቀን ኩላሊቱን ከመጎዳኘት በፊት በተገቢ ጊዜ መግባት አለብን። ስለዚህ በእርጉዝነት ወቅት የሃይድሮኔፍሮሲስ ምርመራ ካደረግን በኋላ እነዚህ ህፃናት በልደታቸው ጊዜ በክሊኒክ ይገምገማሉ። ከዚያም በ3ኛው ቀን የሚደረግ አልትራሳውንድ ምርመራ ይረጋገጣል። ይህም አልትራሳውንድ በ4 እስከ 6 ሳምንት ድጋሚ ሲደገም ይረጋገጣል። በተገኙት ውጤቶች ላይ በመመርኮዝ የመዘግየት ዕድል በኒውክሊየር ስካን በማድረግ ይረጋገጣል። ይህም 2 መረጃዎች ይሰጠናል። ይህም ማለት አንደኛው የመዘግየት መኖሩ ወይም አለመኖሩ ነው። ሁለተኛውም የኩላሊቱ ስራ በምን ደረጃ ተቀናሽነት አለባት የሚለው ነው። ስለዚህ በዚህ መረጃ ላይ በመመርኮዝ መዘግየቱ አንደኛ ወይም ሁለተኛ ኩላሊት ላይ ነው ወይስ ሁለቱም ኩላሊቶች ተጎድተዋል? መዘግየቱ ከፍተኛ ወይም አስፈላጊ ነው እና የኩላሊቱ ስራ ተቀናሽነት አለ የሚለው ተመልከት። ከዚህ በኋላ ወሳኝ ውሳኔ ይወሰናል። ይህም የሚደረገው ማስተናገድና መጠበቅ ወይም ስራ ማድረግና መገናኘት በማድረግ ከህፃኑ ሲወለድ በኋላ ተጨማሪ ጉዳት እንዳይደርስ ለመቀነስ ነው። ስለዚህ ለሃይድሮኔፍሮሲስ የሚደረገው ቀዶ ህክምና ፓይሎፕላስቲ ተብሎ ይጠራል። በዚህም የመዘጊያውን ክፍል በማስወገድ ከፍተኛ አናስቶሞሲስ በማድረግ ቀጥታነቱን እንደገና እንደምንደርስ ነው። ይህ በክፍት ቀዶ ህክምና ሊደረግ ይችላል። ነገር ግን በዚህ ዘመን የቀረበው በትንሽ መዳረሻ ቀዶ ህክምና በተለይም በላፓሮስኮፒ ነው። ይህም ላፓሮስኮፒክ ፓይሎፕላስቲ ተብሎ ይጠራል እና ይህም በዕድሜ የበለጠ ህፃናት በሮቦቲክ ቀዶ ህክምና ሊደረግ ይችላል። ላፓሮስኮፒክ ፓይሎፕላስቲ በአዲስ የተወለዱ ህፃናትም በደህና ሊደረግ ይችላል። ብዙ ጊዜ ይህን ህመም ሲያገኙት በ4 እስከ 6 ሳምንት ውስጥ ቀዶ ህክምና ሲደረግ በደህና ሊካሄድ ይችላል። የላፓሮስኮፒክ ፓይሎፕላስቲ ዋና ጥቅም ለእነዚህ ህፃናት በጣም ትንሽ መቁረጫዎች መያዝ ነው። ስለዚህ ህመም ዝቅተኛ ነው እና መድኃኒታዊ መልሶ መታገም በፍጥነት ይሆናል። ስለዚህ ሃይድሮኔፍሮሲስ በተለምዶ በአንተናታል አልትራሳውንድ ላይ የሚገኝ በጣም የተለመደ የቀዶ ህክምና ሁኔታ ነው። ምርመራው ከተወለዱ በኋላ በትክክል ይረጋገጣል እና ካስፈለገ በትንሽ መዳረሻ ቀዶ ህክምና ለእነዚህ ህፃናት በደህና ሊደረግ ይችላል።